በአራተኛ ደረጃ የምናየው ምክንያት ደግሞ ሆርሞናል እና ባዮሎጂካል ፋክተሮች ናቸው። ይሄ የተፈጥሮ ውጤት ነው፣ ምንም ማድረግ አይቻልም። ሆርሞን የምንለው በሴቶች ዶሚናንት የሆነው ለወንዶች ቴስታስትሮን እንደምንለው ለሴቶች ደግሞ ኤስትሮጅን የምንለው ሆርሞን አለ። ይህ ሆርሞን የሴትን ልጅ ሴክሹዋል ዲዛይሯን ጨምሮ በጣም ብዙ ብሮድ የሆነ ነገሯን የሚቆጣጠር ሆርሞን ነው። ባዮሎጂካል ፋክተር የምንላቸው ደግሞ እንደ ፔሪድ፣ ፕሬግናንሲ ወይም እርግዝና፣ ልጅ መውለድ፣ ጡት ማጥባት እንዲሁም ደግሞ እድሜ ከፍ እያለ ሲመጣ ወደ 40ዎቹ እየገባን ወደ 50 ስንጠጋ 50 ግማሽም የሚሄድበት ጊዜ አለ። አንዳንዶች ደግሞ እስከ 38ም ጀምሮ ፕሪሜኖፖዝ ብሎ የሚጀምር አለ። ምንድነው? በአማርኛ ቃል የምናውቀው ማረጥ፣ አንድ ሴት አረጠች ይባላል። በእንግሊዘኛው ደግሞ ሳይንቲፊክ ተርሙ ደግሞ ሜኖፖዝ የሚባለው ማለት ነው። ይሄ ባዮሎጂካል ፋክተር ነው ለሴት ልጅ ማለት ነው። በዚህ ጊዜ ሴት ልጅ በጣም የምታልፍባቸው ሂደቶች አሉ። ወንዶች ብዙ ጊዜ አይረዱትም። ምንድነው የሚያጋጥመው? ኤስትሮጅን የሚለው ሆርሞን በጣም ድሮፕ እያደረገ ይመጣል፣ እየወረደ ይመጣል። እሱ ሲወርድ ምን ይመጣል? ሙድ ስዊንግ ይመጣል፣ ማላብ ይመጣል፣ ከፍተኛ ጭንቀት ይመጣል፣ አለመተኛት፣ ውፍረት መጨመር። ዋናው ነገር ደግሞ ሴክሹዋል፣ አሁን እያወራንበት ያለው ፖይንት ሴክሹዋል ዲዛይሯ እየወረደ ይመጣል ማለት ነው። ዝቅ እያለ ይመጣል ማለት ነው። ይህ በሚሆንበት ጊዜ ሌላም ተጨማሪ ነገሮች ይመጣል። ለምሳሌ የብልት መድረቅ፣ ቫጃይና ድራይነስ ይመጣል። በዚህ ምክንያት ደግሞ ያው ፍሪክሽን ሲፈጠር ደረቅ በሚሆን ጊዜ በግብረ ስጋ ግንኙነት ጊዜ የህመም ስሜት ይሰማቸዋል ማለት ነው። ብዙ ጊዜ ይሄንን አውጥቶ መናገር ሚስቶች ስለሚፈሩ ተናግሮ መፍትሄን ከመውሰድ ይልቅ አልፈልግም ወደ ማለት ይመጣሉ ማለት ነው። ስለዚህ እንደዚህ አይነት ነገር ሲያጋጥማችሁ ምንም የተለየ ነገር አልገጠማችሁም። አንደኛ ይሄ ባዮሎጂካሊ ጊዜውን ጠብቆ የሚመጣ የተፈጥሮ ጉዳይ ነው። ስለዚህ መሸማቀቅ፣ ትዳራችሁ ላይ ጉዳት ማምጣት ሳይሆን ማድረግ ያለባችሁ በግልጽ በመነጋገር እንዲሁም ደግሞ የሕክምና ቦታ በመሄድ በግልጽ ምክር በመጠየቅ ይህንን ጊዜ ፕሮፐር በሆነ መንገድ ማለፍ ትችላላችሁ።